ኢየሱስም አለበት በዛ ትእዛዝ ላይ ማለት አይቻልም ወይ? አለበት። አዎ እሺ፣ እንደዛ አሁን አንተ ባብራራልኝ መንገድ ከሆነ ይቻላል። ኦኬ። ስለዛ በብሉይ ኪዳን ላይ የሚተላለፈው ህግ ወይም የግድያው ህግ የኢየሱስም እንትን አለበት ማለት ነው። የኢየሱስም ትእዛዝ ያው ኢየሱስ ስለአሁንም ቃልን እየተቆመ ነው። አይ እኮ ምንም ኮንፊዥን የሚፈጥር ነገር አይደለም። እሺ በብሉይ ኪዳን እግዚአብሔር በብሉይ ኪዳን እግዚአብሔር ያው በስጋ ስለሚቀጡ ሰዎች እንዲገደሉ ምናምን አዟል። ያ ህግን ሰጥቷቸዋል። 10 ህግ ሰጥቷቸዋል። ከዛ በላይ ግን ሙሴ የሰጣቸው ህግ በርካታ ነው። 10ሩ ህግ ግን እናትና አባትን አክብር ይላል። እናትና አባትን ሳታከብር ከተገኘ በዛ መሰረት አውጡና ግደሉት፣ ሌሎችን ልጆች እንዳያስተምር ማለት ነው። ምክንያቱም ጥርት ያለ ክርስቶስ ከዛ ትውልድ ስለሚመጣ በዛ አይደለም እንዲሄድ ጣዖት እስካላመለኩ ድረስ እና ዝሙት እስካልሰሩ ድረስ ምንም የለም። እናትና አባት ያላከበሩን ይመከራሉ። እና ትንሽ ሚዲያ ስለሆነ ተጠንቅቀን እናውራሽ። ቅርታ ስለገባ እሱ በዛ አለ ክርስቲያን ይበዛ የማታውቋቸውን አማልክት የሚያስመልኳቸውን ግደሉ ይላል። እሱ አለ አሁን በዛ በብሉይ ኪዳን ግደሉ የሚል ህግ አለ። ያስገደላቸው ያስቀሰፋቸው ቦታ አለ። እኔ እያልኩኝ ያለሁት እግዚአብሔር ወይም ደግሞ ኢየሱስ ክርስቶስ ምንድነው በብሉይ ኪዳን በታዘዘው ስርዓት ላይ የኢየሱስ ሰውን አላስገደለም በዛ ትእዛዝ ላይ የለም ለማለት በብሉይ ኪዳን 3 አካል አልተገለጠም ማለት ይሄ በጣም ክርስቶስን በጣም አሸመቃቂ ነው። ይሄ በብሉይ ኪዳን 3 አካል አልተገለጠም፣ ስለዛ ኢየሱስ አለ ማለት አንችልም። ይሄ በጣም ከባድ ነው። ጌታን እንደዚህ ተብሎ ሲነገር ነበር። እኔ ተከተሉ ለማንኛውም እንዴ ራሱ ኢየሱስ ክርስቶስ ቅድመ ዓለም ባንተ ዘንድ በነበረ ክብር ያለ ይናገር የለ እንዴ? ግን እኔ ብሩኬ ማለት ነው አሁን የምትናገራቸው ቃላት ላይ እሰማለሁ። ከይቅርታ ጋር ብሩኬ አሁን የምትናገራቸው ላይ ኢየሱስ የለም ስትል በነገራችን ላይ በጣም ክህደት ነው የሚሆነው። ለምን ብትለኝ እኛ አምላክ ኢየሱስ ክርስቶስ አምላኬ ነው መድኃኒቴ ነው ወይም ደግሞ ፈጣሪ ነው ብዬ ካልኩኝ ፈጣሪ የሌለበት ጊዜ አለም የሚለውንም ያመጣብሃል ማለት ነው። ስለዚህ መለየት አለብህ ስትናገርለት ማለት ነው። አሁን እንደ ኦርቶዶክሳውያን እኛ ቃንተን እንረዳለን። ኢየሱስን ጥራልኝ፣ ኦርቶዶክሳዊ ያጠራጥራልኝ ኢየሱስን። በጣም ኢየሱስ ክርስቶስን የሌለበት ጊዜ የለም። በጣም ጥሩ። ኢየሱስ ክርስቶስ የሌለበት ነገር አንዴ እኮ በኦርቶዶክስ አጠራር እኮ እየጠራሁልህ ነው። ኦርቶዶክሳዊ እኮ ልጥራልህ ኢየሱስ ክርስቶስ። በጣም ጥሩ። እሺ አምላካችንና መድኃኒታችን ኢየሱስ ክርስቶስ የሌለበት ጊዜ የለም። ከእስከ ተብሎ የሚነገርለት አምላክ አይደለም። ምክንያቱም በተገናዝቦ ስለምናምን በሁለት ልደት አለው። ቅድመ ዓለም ያለ አባት የተወለደው ልደት አለው። ድህረ ዓለም ደግሞ ከእናት ያለ አባት ብቻ ተወልዷል። እሱ ደግሞ በተገናዝቦ የለበሰው ስጋም ምንድነው? በተገናዝቦ የመለኮት ባህሪ የሚነገርለታል ማለት ነው። ግልጽ ነው አይደለ? ስለዚህ ጅማሬ ያለው ኢየሱስ ክርስቶስ ጅማሬ ያለው ስትል ስጋዌንም ስለሆነ ስጉ ቃልን ስለሆነ እየተናገርክ ያለው ያ ቃል ጅማሬ ያለው እያልከኝ ነው ማለት ነው። እንደዛ አይነት ኮንሴፕትን ያመጣብሃል ነው። ሰምተኝ ከሆነ ከታች ላላችሁ እንዳትወዛገቡ ነው። ማሳብ ገብቶኛል። እዚህ ጋር እኔ እኮ የሱ ገብቶኛል፣ ግን ከታች የሚወዛገቡ አሉ። ጆይ እኛ ጋር አይደለም እኮ ችግሩ። አንድ ነገር ልጠይቅ ጆይ፣ አንድ ነገር ልጠይቁላችሁ። ምን ትሉኛል? አልገባኝም፣ ስላልገባኝ ነው። እሺ ሰው ኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ የተባለው ከመጣ በኋላ ነው። በመጀመሪያ ወልድ ቃል ነበረ በብሉይ ኪዳን፣ በአዲስ ኪዳን ኢየሱስ ክርስቶስ ተባለ አይደለ? የስጋዊ ስሙ ነው ኢየሱስ ክርስቶስ። ኢየሱስ ጅማሬ ያለው ሲባል ኢየሱስ ክርስቶስ የሚባለው ስም ከሚጨመርበት ነው ወይስ ከመጀመሪያ ከድህረ ዓለም በፊት ነው? ጅማሬ ያለው የለውም ስትባባሉ አልገባኝም። በጣም ጥሩ። ስሙን ከሆነ እንደ ኦርቶዶክሳውያን አረዳድ ምንድነው? እንደ እውነተኛ እንደ መጽሐፍ ቅዱስም ትምህርት ብዬ ነው ማምነው። ኢየሱስ የሚለውን ስም ከሆነ የስሙ ጅማሬ ከሆነ ልክ ጆኤል እያለ እንደነበረው በአዲስ ኪዳን ነው ያወቅነው። ከዛ በፊት ኢየሱስ የሚለውን ስም አናውቀውም ነው።
እሱ ያስኬደናል። ነገር ግን ኢየሱስ ክርስቶስ የምንለው የስጊው ቃል መገለጫ እስከሆነ ድረስ ጅማሬ ያለው ተብሎ አይነገርለትም። ይሄ በጣም ፍጹም ምንፍቅና ነው የሚገባው። ለምን? ለምሳሌ አይሁድም ምን አላቸው? አብርሃም ሳይወለድ እኔ ያለሁ አላቸው። ኢየሱስ የሚለው ስም እኮ አልነበረም። ነገር ግን በተገናዝቦ ስጋውን እና መለኮት አንድ ስለሆነ በተዋህዶ ስለምናምን አንድ ባህሪ አማኞች ስለሆንን ከዛ አንጻር ምን ብሎ ተናገረለት? እኔ አለው ብሎ ተናገረ። ግልጽ ነው አይደለ? ስለዚህ ኢየሱስ ክርስቶስ ጅማሬ ያለው ብለን አንልም። ነገር ግን ድህረ ዓለም ልደትም ደግሞ እንዳለው እንናገራለን። እሱም ደግሞ በተገናዝቦ ስለምንቆም ማለት ነው። ስለዚህ አንድ ግልጽ እዩ፣ ኢየሱስ ጅማሬ የለውም አለው። ከማርያም ጭቅጭቅ ከምታደርጉት እኔ እሱ የተረዳሁትን ልንገር። የእሱን መረዳት በዚህ ጥያቄ ክልል አድርገው የኔን መልሱልኛ ብሩኬ ጆ አንዴ ማለት ነው። ስለ ኢየሱስ በስጋ ጅማሬ ያለው እንላለን፣ ነገር ግን ወልድ ጅማሬ የለውም አይደለም። ስለዚህ ኢየሱስ ጅማሬ ያለው የለውም ሳይሆን ኢየሱስ በስጋ ጅማሬ ያለው እናንተ እያነሳችሁት ሩሃማዬ እናንተ እያነሳችሁት ያላችሁት ስለ ስሙ ነው። ስሙን ብቻ እያነሳችሁ ያላችሁት። እሱ ደግሞ ኢየሱስ ጅማሬ የለውም ሲል ምን ማለት ነው? ቃልንና ስጋ ወይም ስግው ቃል ስለሆነ ማለት ነው። ኢየሱስ የሚባለው አካል አሁን ላይ ያ ስግው ቃል ነው። ከዘለዓለም የነበረው መለኮትና ኋላ ላይ ደግሞ ስጋን የተዋሃደው ማለት ነው። ስንጠራ አሁን ያ ሁለት ነው። ከሁለት አካል አንድ አካል የሆነውን ከሁለት ባህሪ አንድ ባህሪ የሆነውን ስለሆነ ኢየሱስ ብለሽ ስነግሪው ለሱ የስሙን ጅማሬ ሳይሆን እየመለስልሻለሁ ኢየሱስ የሚባለው ሁለት ፐርሰን እርሱ አንድ ሆኖ ስለሆነ ስለ ፐርሰኑ ወይም ደግሞ ቃል ስለሚባለው እርሱንም ኢየሱስ ብሎ ስለሚጠራ ማለት ነው። ሶስቱ ጅማሬ ያለው ኢየሱስ ከተባለ ስጋ ነው እርሱን ስለሆነ እየጠቆመ ያለው ኢየሱስ ጅማሬ ያለው ቃልንም እያለን ነው። ምንድነው መባል ያለበት? ኢየሱስ በስጋ ኦኬ፣ ኢየሱስ በስጋ ኦኬ። ኦፍ ኮርስ ከሐዲስ ኪዳን የጀመረው። ስለዛ ግን ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ስጋ ሆነ ከተባለ በኋላ ኢየሱስ ተብሎ ነው የሚጠራው። ስለዛ ከዛ ወዲህ ኢየሱስ ለምሳሌ በስጋ ፍጡር ነው የስጋው ማለት ነው። ኢየሱስ ፍጡር ነው መባል እኮ አይችልም። አሁን ኢየሱስ በስጋ ተብሎ ይለያል እንጂ። ስለዛ እየመለሰ ያለው እሱ ያንን ነው። እናንተ ደግሞ እየጠየቃችሁ ያላችሁት ኢየሱስ የሚለው ስሙ በየት ነው የጀመረው? በብሉይ ኪዳን ነው ወይ ነው እያላችሁ ያላችሁት። ሁለታችሁም አልተጋባችሁም። ግን ሐሳቡ እንደዛ ነው ምናምን ከተረዳችሁት ብሩክ ይቀጥል እንደናናፈደ ግን እሺ፣ አይ ኖ እኔ ጆኤል እንደዛ ሳይሆን እኔ ኢየሱስ ክርስቶስ ጅማሬ ያለው የሚለው ቃል ለክርስቶስ ይቀጸላል ወይ? ለምሳሌ ጆኤል አንተ ይሄን ቀጽለህ ትናገራለህ? ኢየሱስ ጅማሬ ያለው ብለህ ኢየሱስ ጅማሬ ያለው ብለህ ትናገራለህ? ኢየሱስ ኖ ቃል በቃል ለምሳሌ እኔ ያልኩት ልክ እሱ እንዳለው ኢየሱስ ጅማሬ ያለው ብለህ ትናገራለህ? ዛቲስ በቃ የተናገርኩት እኔ እሱን ነው። አይቀጸልለትም። ይሄ ለክርስቶስ አይቀጸልም ነው። አሁን ላይ ኢየሱስ የሚባለው ስም ኢየሱስ የሚባለው ስም ቃልንም ወይም ደግሞ ከዘላለም የነበረው እርሱ ወልድንና በስጋ የተገለጠበትን ሁለት አካልን በአንድ አካል የሆነው የተዋህደውን እሱን በተዋህዶ የከበረውን ስግው ቃልን ስለሆነ እያመለከተ ያለው ኢየሱስ የሚለው ኢየሱስ ጅማሬ ያለው ማለት አይቻልም። ሁለት አካል በተዋህዶ የከበረውን እርሱን ስለሆነ እየጠራ ያለው ማለት ነው። ኢየሱስ በስጋ ብለት ነጥላ በትክክል የስጋ ልደቱንም እኮ ገና ብለን ወይም ደግሞ ልደት ብለን እኮ እናከብራለን እሱን ስንሄድ ማለት ነው። ምክንያቱም በክርስቶስ ሁለት ልደት ስላለ የመጀመሪያው ልደት አናውቀውም፣ ቀን የሚቆጠርለት ጊዜ የሚቆጠርለት አይደለም። ለምን? ዓለም ከመፈጠሩ ከፍጥረት በፊት ቀድሞ የነበረ ስለሆነ። ሁለተኛው የብሩክ ሀሳብ ምንድን ነው? እዩ እናንተ ከምታወሩት ተቃራኒ ነው የብሩክ ሀሳብ። አሁን እኮ ግልጽ ስላልሆነ ነው። ኦፍኮርስ ለዛ እስቲ ቆይ የብሩክን ሀሳብ እንስማው። እናንተ ገብታችሁ የብሩክን እንስማው እስቲ። አደራችሁ እዚህ ቤት እግዚአብሔር ይመስገን። ጠርጥሬ ነበር ታውቃለህ። ያኛው አካውንት አወዛግቦኝ ነው። እንኳን ደህና መጣ ብለስድ
አንዴ የብሩኬን ሀሳብ እንስማና፣ ምክንያቱም አሁን እዩና ብለዝ ዳላለች። ጆ እየነገሩ አይ ብረል ከምን በመነሳት ነው ያወራችሁት የሚለውን ለማወቅ ነው። ከተች ሳይመን ስለነበረ አንድ ጊዜ ሳይመን ይቀጥልሽ ብሩኬ ዝም ብሎ ስለነበረ የእሱን ፖይንት እንድንረዳው። እሺ ብሩኬ ይቀጥል። እና ለስሙ አጠራሩ ብሎ ነው የሚጀምረው። ክብር ይግባውና ለስሙ አጠራሩ አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ አምላክ ወሰብ ተብሎ ነው ሙሉ ጥሪው። አምላክ ወሰብ ይሄ የቀደሙት 4ኛ ክፍለ ዘመን ላይ በስርዓት የኦርቶዶክስ አስተምሮ አምላክ ወሰብ ተብሎ ነው የሚቀመጠው፣ ትክክለኛ አጠራሩ ማለት ነው። ኢየሱስ በብሉይ ኪዳን ነበር ብላችሁ ልጠይቁ። አንዴ ላይ አንዴ አሁንም እንደዛ ነው ብሮኬ። አሁን የበፊቱ የቀረ ታስመስለው። አሁን እርስ በርሳችሁ አይደለም። አሁንም እንደዛ ነው፣ አልቀረም። እንደዛው እንላለን። በስርዓት ብዬው ከሆነ አላውቅም። ይሄንን በጣም አጣጥሜ ይሄ እንዲህ ሳላላምጠው የምወስደው ትምህርት ነው። ስለዚህ አሁን ስትጠሩ እንደዛ ብላችሁ ተወጥሩ ነው። የስ አምላክ ወሰብ ሰውነቱን አልካደማ። እጆዬ ሀሳቡን ያቅርብ ይጨርስና ጥያቄ ካላችሁ ሀሳቡን ከሰማን በኋላ አይሻልም? ከስር ያለ ነው የተወዛገብን ስለሆነ ማለት ነው። አሁን እንዳልተባለ ተደርጎ ነው እጆዬ እንድጠሩት ስለፈለኩ ነው። ብሩኬ ምን አለ መሰለህ፣ አሁን ከስራ ያለውም እየተከታተላለ ሰው አሁን እኔን ጨምሮ ኮንፊውዝድ ነው። የእኛም ፖይንት ተረድቼዋለሁ። እዩና ጆይ ሲያስረዱ የብሩኬ ያንተን አስረዳን። ክርስቶስ ጅማሬ ያለው ብለህ ታምናላችሁ አታምኑም? እሱን ፖይንት አስረዳን። እሱን እየጠበቅን ስለሆነ መልካምሽ። አንድ መጽሐፍ ቅዱስ ክፍል አንብብና ትንቢተ ኢሳያስ ምዕራፍ 48 ቁጥር 16 ላይ የሚያሳይ ነገር አለ። ትሪኒቲን የሚያሳይ ነገር ማለት ነው። አሁንም ይላል ጌታ እግዚአብሔርና መንፈሱ ልከውኛል። ጌታ እግዚአብሔርና መንፈሱ የሆነ 3 ፐርሰኖችን ጠርቷል። ግን ግልጽ አይደለም። በብሉይ ኪዳን የነበረው ግልጽ አይደለም። የእግዚአብሔር ቃል ዘመናትን ጠብቆ ትንቢቱ ተፈጽሞ ስጋን ለብሷል። ስጋን በስጋ ተገልጧል ብዬ አምናለሁ። ከዛ በኋላ ለክርስቶስ ለስጋው ጅማሬ አለው ብዬ እናገራለሁ። ከዚህ ውጭ እኔ ሌላ ምንም የለኝም። ቤላይ አጠር አድርገ ጆይ እዚህ ለሚት ልክ ያልሆነው ነገር አለ ከተናገረው። እኔ እኮ ገና ከቀድሙ የሁለቱንም ሀሳብ ተረድቻቸዋለሁ፣ ያገላለጽ ሀሳብ እንጂ እኔ እያልኩኝ ያለሁት አሁን እንደ ስሙ እንዳጠቃላይ አንስታ ኢየሱስ ጅማሬ ያለው ብትባል አዎ ነው የምትለው ወይስ ደግሞ ነጠለ በስጋው ብለህ ነው የምትናገረው? ብሩኬ ለስጋው ጅማሬ ያለው አልኩ እኮ በስጋው ጅማሬ ያለው። እሺ ኢየሱስ ጅማሬ ያለው እንደዚህ ቀጥታ በጠይቀህ ማለት ነው። ኢየሱስ ጅማሬ ያለው ጅማሬ ያለው ብሩኬ እንደዚህ ቀጥታ አልጠይቀህና ኢየሱስ ጅማሬ ያለው ለክርስቶስ እንደዛ አይባልም። በስጋ መጣደል የሚሉት አባቶች በስጋ ሲገለጥ ጅማሬ ያለው ግን ከስጋ እንደሱማ እኮ ትክክል ነው አልኩ። እኔ እያልኩ ያለሁት ኢየሱስ ጅማሬ ያለው ሲባል በአንድ ላይ አዎ ጅማሬ ያለው አይባልም። አሁን ላይ ለምንድን ነው የማይባለው? ስሙ ጅማሬ ሳይኖረው ቆርጦ ሳይሆን አሁን ላይ ስጋው ቃል ነው ኢየሱስ የሚባለው። ቃል የነበረው ወይም አስቀድሞ ሲኖር የነበረው መለኮት ሁሉን የፈጠረው እርሱ ስጋን ተዋህደ። ስለዚህ ያ ውህድ የሆነው ክርስቶስ ኢየሱስ ተብሎ ይጠራል። ስለዚህ አሁን ላይ ኢየሱስ ጅማሬ ያለው ወይ ሲባል በስጋ ብለህ ትነጥለዋለህ እንጂ አዎ ጅማሬ ያለው ብለህ አትናገርም ነው እያልኩኝ ያለሁት። ኤግዛክትሊ ይሄው እኔም እኮ በስጋ ነው ያለው። በስጋ ጅማሬ ያለው ተሳሳትኩ።
እዛ ተግባብተናል ብሩክ። ያኔ እኮ ቅድም የሁለታችሁንም ሀሳብ እናንተ ሳትረዳዱ ቀርታችሁ ነው እንጂ ዮሐንስ አሁን ዮሐንስን ሲጠይቁት እየመለሰ ያለው ኢየሱስ የሚባለው ስለ ስሙ ሳይሆን ስግው ቃል ስለሆነ ኢየሱስ ጅማሬ ያለው ማለት አይቻልም። ስለ ስግው ቃል ስለሆነ ማለት ነው። እናንተ ግን እየጠየቃችሁት የነበረው ስሙን ብቻ ነበረ። ስሙ እንደሆነ ኢየሱስ ጅማሬ ያለው ወይ ስትሉ ስሙን ማለት ነው። እኔም እንደዚያ ነው ማለት ነው። የኔም ጥያቄ መልሴን ማረገው ጆኤልዬ ኤክስፔክት ማድረገው ልክ ዘዮሐንስን ስጠይቀው ኤክስፔክት ማድረገው ይሄንን ነው፣ በስጋ እንዲለኝ ሌላ አይደለም። ምክንያቱም የክርስትና ኮንክሪት የሆነ አስተምሮቱ ይሄ ነው። ክርስቶስ በስጋ መጣ ነው የሚለው። ያሌለ ነገር በስጋ አይገለጥም፣ ሊመጣ አይችልም። ያለ ነገር ነው በስጋ መጣ ተብሎ ሊነገር ነው ይችላል። እኔ ግን በስጋ መጣ ልባል አልችልም። እኔ ፍጡር ነኝ ሲጀምር። ብሩኬ በስጋ መጣ ተብሎ አይነገርም። ክርስቶስ ግን በስጋ መጣ ሲባል ያለው ዘላለም የነበረው በስጋ መጣ፣ ስጋን ለበሰ፣ በስጋ ተገለጠ እየተባለ ነው ያለው። ይሄ ነው አስተምሮት የክርስትና ኮንክሪት ነው። ይሄ ካልሆነ ክርስትና የለም። እሺ ቆይ ቴንኪው። አንዴ ቆይ ብሩኬ የጆይል የብሩኬን ስለጨረስን ሳይመንም ስለገባ ቀድም እታች ሲጽፍ ስለነበር ሳይመን እንዴት ነው የምትረዳው አንተ? እኔ አክቹሊ አንድ ሀሳብ ላይ ነው እኮ ያወሩት ይመስለኛል። ኢየሱስ ክርስቶስ በስጋው ጅማሬ ያለው ይሄ በቃ የታወቀ ነገር፣ መጽሐፍ ቅዱስን የሚቀበልና የሚያምን ሰው ኢየሱስ ክርስቶስ በስጋ ጅማሬ እንዳለው ማመን አለበት። ከድንግል ማርያም ሳይወለድ በፊት ወይ እኮ እያስረዳው ነው እኮ ልጨርሳ እኮ ልጨርስ ነው። አንዴ ስሙኝ። በስጋ ጅማሬ ያለው ማለት መስዬ ሀሳቡን ይጨርስና ከዛም ታይቂያለሽ። የሚታረም ነገር ከሆነ ታረሙኛላችሁ። እኔ መጽሐፍ ቅዱስ ላይ ተረዳሁትን ላስቀምጥ። በስጋ ጅማሬ ያለው ማለት ኢየሱስ ክርስቶስ ከዛ በፊት በስጋ ተገልጦ አያውቅም። ቃል ነበር፣ በእግዚአብሔር ዘንድ ይኖር የነበረ እሱ ራሱ እግዚአብሔር የነበረ ኢየሱስ ከቅድስት ድንግል ማርያም ስጋን ነስቶ መጣ ወደ ምድር። ስለዚህ በስጋው ጅማሬ ያለው፣ ጅማሬ ማለት ከዛ በፊት ያልነበረ ማለት ነው። በምን? በስጋ። ኢየሱስ ክርስቶስ ጅማሬ ያለው በመለኮቱ ጅማሬ የለውም። ምክንያቱም የዘላለም አምላክ ተብሏል ትንቢተ ኢሳይያስ ላይ አልፋና ኦሜጋ እኔ ነኝ ብሏል ራዕይ 1:8 ላይ። ስለዚህ በስጋው ጅማሬ የለውም፣ በመለኮቱ ጅማሬ የለውም። በስጋው ጅማሬ ያለው ከቅድስት ድንግል ማርያም ድረስ ያ ማንነቱ ጅማሬ አዲስ የሆነ ምንድነው? ፍጹም አምላክ ፍጹም ሰው ነው። ያንን አልክድም። ነገር ግን በስጋው ጅማሬ ያለው። ኦኬ የምጠይቁኝ ነገር ካለ አሁን ጠይቁኝ። ጨርሻለሁ። ኦልሬዲ ወደሙ ሀሳብ ላይ ልጠይቅህና ከዛ እዚህ አልክ አንዴ። እሺ ሚዩት ላድርግ አንዴ። ቆይ አይ ማይክህን አንሳውና በብሉይ ኪዳን 3 አካል የለም አንዴ እየተረበሸ ስለነበረ ነው ሚዩት ላድርግ ያልኩት። እሺ ቀጥል። በብሉይ ኪዳን 3 አካላቶች የሉም የተገለጡበት። በብሉይ ኪዳን እግዚአብሔር ራሱን በሶስት አካል አልገለጠም ነው ያልኩት። አልተገለጡም አላልኩኝም። እስኪ ላይክ በሶስት አካል ራሱን አልገለጠም። አልገለጠም። በብሉይ ኪዳን አብ ወልድ መንፈስ ቅዱስ ብሎ ራሱን አልገለጠም። ዘፍጥረት 18 ላይ ያለው ማን ነው? ዘፍጥረት 18 ላይ ምን ሆነ? እግዚአብሔር ተገለጠ፣ 3 ሰዎች ታዩት። 3 ሰዎች ታዩ። በምሳሌ ታዩ እንጂ ታዲያ ተገለጡ? በምሳሌ ናቸው እነኛ ሰዎቹ ማለት ኖርማል ሰው ሆኖ አይደለም በመሬት ላይ የተገለጠው ያ ፈርዖን ሰው። በብሉይ ኪዳን ያሉ እስራኤላውያን ቆይ የኔን ስቴትመንት ላስቀምጥ። በብሉይ ኪዳን ያሉ እስራኤላውያን እግዚአብሔር አምላካችን አንድ ነው ብለው ነው የሚያምኑት።
በሶስት አካል የተገለጠ አምላክ አለን ብለው አያምኑ አይደለ? እነሱ አሁን እነሱ ያዛቸውና መጽሐፉ ላይ ስናወራ ያዛሉ እንዴ? እስራኤላውያን ስለ ብሉይ ኪዳን አያወሩም እንዴ? እኮ ያዛው እሱን አሁን ስለ እስራኤላውያን እንዴት እንደሚያምኑ አላውቅም። እሺ በቃ እንደዛ ከሆነ እኔ እያልኩ ያለሁት አሁን በብሉይ ኪዳን እግዚአብሔር ራሱን በሶስት አካል አልገለጸም። ራሱን በሶስት አካል አልገለጠም። ዘፍጥረት 18 ላይ ሶስት አካል ማለት ነው። ዘፍጥረት 18 ላይ ምንድነው የሆነው? ራሱን እግዚአብሔር በምሳሌ የሚሆን እኮ ነው እያልኩ ያለሁት አሁን እኔ አብ ስጋ ሆኖ እንደው መንፈስ ቅዱስ በርግብ አምሳል መጥቶ አብ ደግሞ ድምፁን አሰምቶ እያልኩ አይደለም። ግን በቃ እኔ ስለሱ ነው ያወራሁት። ለዛ አይደለም ያወራሁት። ወልስ ቆይ እንዴ ስለዛ አይደለም ያወራሁት። እኔ አይደለም እንደ ያወራሁትን እኮ የማውቀው እኔ ነኝ። እኔም አለው ባይዘው እኮ ብትኖርም ባትኖርም ለእኔ ትልቅ ነገር አይደለም። ያልኩት ምንድነው? አብ አባት ሆኖ ወልድ በስጋ መንፈስ ቅዱስ በርግብ አምሳል የማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ እንዳለው ሆኖ እግዚአብሔር ራሱን በሶስት አካል አልገለጠም። በብሉይ ኪዳን ሰዎች ያምኑ የነበረው እግዚአብሔር አንድ እንደሆነ ነው። አንዱ እግዚአብሔር እያሉ ነው የሚያምኑት። ራሱን በሶስት አካል ማኒፌስት አላረገም ነው ያልኩት። ነቢያቶችስ ወይስ ህዝቡ ብቻ ነው? እሱማ ስላሴ እኮ ከቅድመ ዓለም የነበረ አምላክ ነው እኮ። እሱን እኮ አልክድም ሳይመንዬ። እኔ አሁን አንተ ስላለመካድ አይደለም። በብሉይ ኪዳን እግዚአብሔር ራሱን በሶስት አካል አልገለጠም ስትላቸው ያልኩበትን ኮንቴክስት ነው እኮ ያልኩበት ኮንቴክስት ካልሆነ አንዴ ቆይ ሳይመን አንዴ አውራ ስላልከኝ እኮ ነው። እሺ ሚውት ላድርግ። እያልክ የነበረው ምንድነው? እግዚአብሔር በብሉይ ኪዳን በሶስት አካል አልተገለጠም አልካቸው። እነርሱ ደግሞ ምን አሉ? እኛም እኮ የምንለው ይሄንን ነው። ሲጀመር አሁንም በብሉይ ኪዳንም በሶስት አካል ተገልጿል ብለን አናምንም፣ ግን በብሉይ ኪዳን ላይም ሶስት አካል የሚባል አለ ብለን አናምንም ብለው እንዳንተ ተስማሙልኝ። ያልከው ምንድነው? በብሉይ ኪዳን ላይ የተላለፈው ህግ ለምሳሌ ሰዎችን የመግደል ምናምን የተላለፈ ህግ አለ። በዛ ህግ ላይ የኢየሱስ ህልውና አለበት ወይ በዛ ትእዛዝ ላይ ማለት ነው ስትባል ገና ከጀምሮ በብሉይ ኪዳን እግዚአብሔር በሶስት አካል ራሱን ገልጧል የሚል ጥቅስ ካለ ማስረጃ አሳዩኝ እያልካቸው ነበር። ለዛው ሙስሊሞችን ማለት ነው። ከሞከርክ ወደ እኔ ፖይንት መምጣት ትችላለህ። አይ ይሄ ያልከው ነገር ደግሞ ምናምን ብለህ ካራከው ማራክ ትችላለህ። ቆይ ልቀጥል። ቆይ ጥቅስ ስጡኝ ያልኩበት ምንም አንደኛ ነገር በብሉይ ኪዳን አብ ወልድ መንፈስ ቅዱስ የሚል ስያሜ የለም። በብሉይ ኪዳን እንደዚህ የሚል ነገር አልተቀመጠም። ስለዚህ አንዴ ቆይ ላውራ። እንዴ ስህተት ከሆንኩኝ ታርሙኛላችሁ እኮ አይደለ? ለምን አፋፊ የለም ብለህ አትናገራ። ምክንያቱም መጽሐፍ ቅዱስ እናንተ ሙሉን አላየኸውም። እሺ አብ ወልድ መንፈስ ቅዱስ የሚናገረውና አብ ወልድ መንፈስ ቅዱስ የሚል አሳይ። እሺ ያላወራ አሳይ። በቃ እኔ ምን ታረጋለህ? አሳይ። ክርስቲያን አንዴ የዋዲ ስላለ እሱ አይ ቲንክ እሱም ያበራራዋል። ግን እየተባለውን ሐሳብ ነው ልንገራችሁና ከዛ ሳይመን አሁን መድገም እኔ እያልኩ ያለሁት እኔ እሺ በቃ ወይ በቃ አውራና ስትጨርስ አወራለሁ። ወይ አይ ሳይመን ትቀጥላለህ። አንዴ ቆይ ግፍታ ሳይመን ትቀጥላለህ። ጆኤል የነበረውን ሐሳብ ዮሐዴም ስለመጣ አስረዱትና ከዛ ሳይመን ይመልስበታል። ዮሐዴ እሺ አሁን በስሙ እሺ አሁን እኔ ስለ ስሙ አይደለም አብ ወልድ መንፈስ ሲጀምር አብ ወልድ ማለት የግዕዝ ስም ነው። አሁን እንደዛ ከሆነ አብ ማለት አባት ማለት ከሆነ ወልድ ማለት ደግሞ ልጅ ማለት ከሆነ መዝሙር 110 ላይ ያለው ሲጀምር ምንድነው ታዲያ የሚለው ዛሬ ወለድኩ የሚለው ወለድኩ ከተባለ አባት ነው ማለት ነው። ተወለደ የሚባለው ደግሞ ልጅ አለ። መንፈስ ቅዱስም ተጠቅሷል እዛ ስሙን ከሆነ የፈለገው። ግን አንተ እያልክ የነበረው ምንድነው? ሐሳቡን ልንገራችሁና ከዛ ይዋዲ ይቀጥላል። ብሉይ ኪዳን ላይ እግዚአብሔር ምንድነው ግደሉ አለ የሚል ሐሳብ ተነሳ። እዛ ሐሳብ ላይ ኢየሱስ ክርስቶስ ሩህሩህ ነው ስለምትሉ ሰውን አስገድሎ ያውቃል ሲባል አያውቅም የሚል ሐሳብ ተነሳና በዛ ግደሉ በሚልበት ትእዛዝ ላይ
የኢየሱስ ሐሳብ የለም ወይ ሲባል ገና ከጅምሩ በብሉይ ኪዳን እግዚአብሔር ራሱን በሶስት አካል አልገለጠም። ስለዚህ ገልጧል የምትሉ ከሆነ ማስረጃ አምጡ ብሎ ሙስሊሞችን ወከታቸው ማለት ነው። ይሄ ነው ያለው ሐሳብ። እሺ ጨረስክ? እኔ ላውራ። እንዴት አደራችሁ? እንዴት ዋላችሁ ብያለሁ ሁላችሁ። ይሰማል? እግዚአብሔር ይመስገን። ይዋል እንዴት ዋልክ? እግዚአብሔር ይመስገን። ሳይመን ልክ ነው ሐሳቡ እንደዛ ብላ ዮሐዴ ግን ከመጀመር በፊት ይቀርታል። አይ አክቹሊ እሱ ሊያስረዳበት የሞከረው መንገድና እኔ ላስረዳበት የሄድኩት መንገድ ጭራሽ የተለያየ ነው። ጭራሽ ቆይ አንዴ ሳይመን ምን መሰለህ፣ ግን ዩሃር ከመግባቱ በፊት ሳይመንን መጠየቅ እፈልጋለሁ። አንዴ ቆይ ሳይመን አንዴ እዩ አንዴ ዩሃድ ጠይቆታል። እሱ ይመልስለትና ከዛ በኋላ ትገባላችሁ። ባትደራረቡ ደስ ይለኛል። ዩሃድ ጠይቆታል፣ ይመልስለትና ተራ በተራ አውሩ። እሺ፣ ስንደራረብ መንጫጫት ይሆንብናል። ከስር ያለን ሰዎች እየሰማን ስለሆነ ቀጥሉ። እሺ፣ ግን እንደዛ ከመሄዱ በፊት አንድ ጥያቄ ልጠይቀው ብዬ እኮ ነው። እዩ እሱ ይመልስና ይጨርስ። መጀመሪያ እኮ ታወራለህ። ኬትም አለ አይደል? ዩሃድ ጠይቆታል፣ ይመልስለት። እስኪ የሳይመን ሐሳብ እንስማውና አሁን ጆኤል ከተናገረው ሐሳብ አንፃር እስኪ ምን ብለህ እንደመለስክ እስኪ ንገር። ኦኬ እሺ፣ የጠየቁኝ ጥያቄ ምንድነው? አንደኛ ነገር እነሱ ማንሳት የፈለጉት ኢየሱስ ክርስቶስ በምድር ላይ ሳለ አንድንም ሰው አልገደለም ከሚል ኮንቴክስት ስለነበር የተነሱት ያንን ዲስፕሩቭ ለማድረግ በብሉይ ኪዳን ኢየሱስ ክርስቶስ አልገደለም ወይ? ሰዎችን እንዲገድል አላደረጉም ወይ? ከዛም በኋላ ያለውን ኮንቨርሴሽን ሙሉን ብትሰሙት ይገባችሁ ነበረ። እሱ በቃ ይችላል ለማውራት እዚህ ስለመጣ ነው እንጂ ሙሉን ኮንቨርሴሽን ብትሰሙት የነሱ ኮንቴክስት ይገባችሁ ነበር። እኔም የመለስኩበት ኮንቴክስት ይገባችሁ ነበር። እነሱ ኢየሱስ ክርስቶስ 33 ዓመት በምድር ላይ ሲኖር ማንንም አልገደለም የምትለዋን ኮንቴክስት ለማፍረስ ስለፈለጉ ብሉይ ኪዳን ላይ ምን አሉ? ኢየሱስ ሰውን እንዲገድሉ አላዘዘም ወይ ብለው ነው የጠየቁኝ። ሲሉኝ እግዚአብሔር እያላችሁ አውሩ። ኢየሱስ የሚለውን ቃል ብሉይ ኪዳን ላይ ስለማታገኙት ኢየሱስ እያላችሁ አታውሩ። እግዚአብሔር ነው። ሲጀመር እግዚአብሔርም ሰውን ገደለ ሳይሆን የተባለው እስራኤላውያን ሰዎችን እንዲያጠፉ ልኳቸዋል፣ በእነሱ አስገድሏቸዋል። ነገር ግን ኢየሱስ ክርስቶስ እንደዚህ አደረገ የሚል የለም ስላቸው፣ አይ ኢየሱስ ክርስቶስ አልገደለም ወይ? ኢየሱስ ክርስቶስ እግዚአብሔር አብ አይደለም ወይ የሚል ጥያቄ ነው ያነሱት። ስለዚህ እንደዛ ስላሉ ምን አይነት ኮንቴክስት ነው ያነሳሁት እኔ? ሲጀመር በብሉይ ኪዳን እግዚአብሔር ራሱን በሶስት አካል አልገለጠም አልኳቸው። አይ ተገልጧል የምትሉ ከሆነ አሳዩኝ። ይሄንን ከምን ኮንቴክስት ነው የተነሳሁት? ቅድም ራሱ ገልጦታል። ማቴዎስ ወንጌል 3:21 መንፈስ በርግብ አምሳል ሆኖ እሱ ላይ ሲያርፍ ኢየሱስ ክርስቶስ በስጋ ሲመጣ አብ አባቱ ሆኖ ሳለ አልተገለጠም። ያንን ነው ያልኩት። በብሉይ ኪዳን ሥላሴ ነበር አምናለሁ አለ ነበረ። ይሄንን አልካድኩኝም። ኢቭን እንደው ስህተት እንኳን ቢኖረኝ ተሳስቼ እንኳን ቢሆን ታረማለሁ፣ እዚሁ አጥፍቼ እንኳን ከሆነ ማለት ነው። የኔ ኮንቴክስት ግን የነበረው ኢየሱስ ክርስቶስ በምድር ላይ ሳለ ምናምን አይደለም። የኔ ፖይንት የነበረው ራሱን በሶስት አካል እግዚአብሔር አልገለጠም ነበር ያልኩት። ኢየሱስ በስጋ አልመጣም፣ መንፈስ በርግብ አምሳል ሆኖ በሱ ላይ አላረፈም የሚል ኮንቴክስት ይዤ ነው ያወራሁት እንጂ እንደዚህ በብሉይ ኪዳን ኢየሱስ አልነበረም የሚል ኮንቴክስት ገብቼ አይደለም። ይሄንን ነው ያልኩት። ሳይመን ግን በዚህ ኮንቴክስት ነው። ቆይ ልጨርስ እንዴ። ስለዚህ ስህተት ካለ አሁኑ ነግራችሁ አስተካክሉ። እሺ፣ አይ ወደ ቶታሊ ስህተት ነው እኮ ሳይመን። ግን እኔ ጥያቄ ላንተ እሺ፣ አይ ጆይ እኮ ይጨርሳል። ግን እስኪ ስላሴ ነው
ወይ ጭራሽ እንዲህ የሚል አልጠየቀውም። ሪከርዱን ባመጣው ታፍርበታለህ ሳይመን በምትናገረው ነገር ማለት ነው እየተባለ የነበረው ባጭሩ አምጣው ባመጣው አትበል። አምጣው እናሰማ። እንትን ስሜታዊ ምናምን ሆነን ምናምን መነጋገሩ ጥሩ አይደለም። አነጋገሮቹ ላይ ሀሳብን አቅርብ ዮሐዴ፣ እሰማለሁ። መስተካከልም ካለብኝ እስተካከላለሁ፣ ችግር የለም። እሺ አሁን ስትጠቀማቸው ራሱ ይሄ ከባድ እያልክ ነበረ። እሱ ይሄ ራሱ በጣም ራሱ የቻለ ችግር ነው በአገላለጽ ደረጃ ማለት ነው። ምናልባት አንተ ያሰብከውን ሌላ ሊሆን ይችላል አይደል? ለማለት የፈለግከው ልክ ክርስቶስ በአዲስ ኪዳን በተገለጠበት መልክ ኦኬ፣ ክርስቶስ በአዲስ ኪዳን የተገለጠው መገለጥ ልዩ ነው። ኦኬ፣ በብሉይ ኪዳን ከነበረው ጋር ፈጽሞ አንድ አይደለም። ኦኬ፣ በብሉይ ኪዳን ከነበረው መገለጥ ጋር የሚገናኝ አይደለም። በሐዲስ ኪዳን ክርስቶስ ኢየሱስ የተገለጠው መገለጥ የሐዲስ ኪዳኑ የክርስቶስ መገለጥ በአካልም በባህሪም ወይም ደግሞ ስጋችንን የራሱ አድርጎ ባህሪያችንን የራሱ አድርጎ ነው የተገለጠው በሐዲስ ኪዳን ማለት ነው። ከሶስቱ አካላት ወልድ በተለየ አካሉ ማለት ነው። በብሉይ ኪዳን ለአብርሃም ተገልጧል ሲባል በእንደዚህ አይነት መገለጥ አይደለም። ኦኬ፣ በእንደዚህ ወይም ክርስቶስ በተገለጠው መገለጥ ልክ አይደለም። ኦኬ፣ ልክ መላእክት ሰዎችን በሚያዩትና በሚረዱት መልክ ለሰዎች እንደሚገለጡት በዛ መልክ ሊገለጥ ይችላል። ለኢሳያስ ከፍ ባለ ተራራ፣ ለዳንኤል በዙፋኖች መካከል ሆኖ እግዚአብሔር ምናምን ሊገለጥ ይችላል። የአዲስ ኪዳኑ መገለጥ ግን እንደዚህ ያለ መገለጥ አይደለም። ኦኬ፣ በአካልም በባህሪም ነው የተገለጠው ማለት ነው። አካላችንን አካሉ ባህሪያችንን ባህሪ አድርጉ ነው የተገለጠው በአዲስ ኪዳን ማለት ነው። ኦኬ፣ ከዚህ አንጻር እየተናገርክ ከሆነ ሊባል ይችላል በእንደዚህ አይነት መገለጥ አልተገለጠም ወልድ ከሆነ ሐሳብ ማለት ነው። ነገር ግን አይ በሶስት አካል ራሱ ተገልጦ አይታወቅም ከሆነ ግን ይሄ በጣም ትልቅ ችግር ነው። ኦኬ፣ በሶስትነቱ አልተገለጠም ከተባለ ወይም ደግሞ አብ የተባለው የሆነ ሰዓት ከሆነ ወልድ የተባለው የሆነ ሰዓት ነው ምንል ከሆነ አብ ወልድ መንፈስ ቅዱስ ራሱ ከዘላለም አልነበሩ ማለት ነው። አብ አብነቱ የጀመረበት ሰዓት አለ፣ ወልድ ደግሞ ልጅነቱ የጀመረበት ሰዓት አለ እያልን እያስተማርን ነው ማለት ነው። ይሄ ከባድ እንትን ውስጥ ያስገባናል። ከባድ የዶግማ መፋለስ ውስጥም ጭምር የሚያስገባ ስለሆነ ማለት ነው። አብ አብነቱ የጀመረው በአዲስ ኪዳን አይደለም። ኦኬ፣ ከዘላለምም አብ ነው ወይም ደግሞ አባት ነው። ወልድም ከዘላለም ልጅ ነው። መንፈስ ቅዱስም ከዘላለም የእግዚአብሔር ሕይወት ወይም ደግሞ መንፈስ ነው ማለት ነው። ይሄን ደግሞ መጽሐፍ ቅዱስ በሚገባ ይናገራል። አዎ ይናገራል። የት መጽሐፈ ምሳሌ ምዕራፍ 30 ከቁጥር 4 ኦኬ፣ ታውቁ እንደሆነ እርሱ ማን ነው? የልጁ ስም ማን ነው ይላል። ልጅ ማለት ወይም ደግሞ ወልድ ማለት የግዕዙ ልጅ ማለት ነው። ከዛ በተጨማሪ ደግሞ ቅድም ጆኤልም ሲጠቅሰው የነበረው መዝሙር 43 አይ ቲንክ ካልተሳሳትኩኝ አንተ ልጄ ነህ ዛሬ ወለድኩህ የሚለው ዛሬ የሚለው ኢተርኒቲን ወይም ዘላለማዊነትን እንደሚያሳይ የቤተ ክርስቲያን አባቶች በሚገባ ይገልጹታል ወይም ደግሞ ያምናሉ ማለት ነው። ኦኬ፣ መዝሙር 43 አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ያለው ሐዋርያው ቅዱስ ጳውሎስም ይዞ ለመላእክቶች እንኳን ይህንን ከቶ ለማንም አላለም ከቶ ለማንም አላለም ይልና ስለ ልጁ ግን ሲናገር ምናል አንተ ምድርን መሰረት ሰማዮች የእጆቹ ስራ ናቸው እያለ ተናገረ ይላል። ስለ ልጁ
ኦኬ ከጥንት ከዘላለም የነበረ ነው። አንተ ምድር መሰረትክ ብሎ አብ ስለ ልጁ ይናገራል ይላል። አባት ስለ ልጁ ነው የሚለው። ስለዚህ አብ ወልድ መንፈስ ቅዱስ ከዘላለሙ ነበሩ። ይሄ ሊካድ የማይገባው እውነት ነው። መዝሙር 110ም ከአጥቢያ ኮከብ አስቀድሞ እኔ ወለድኩ ይላል አብ ስለ ልጁ ሲናገር። ከአጥቢያ ኮከብ ማለት ከፍጥረታት ከመላእክትም አስቀድሞ ከሆድ ወለድኩ ይላል። ኦኬ ከሆድ ማለት ይሄ የምር እግዚአብሔር ሆድ ምናምን ኖሮት ሳይሆን ከባህሪ የሚለውን ለማሳየት ማለት የባህሪ ልጁ እንደሆነ። ኦኬ የባህሪ ልጁ የሆነው መቼ ነው? ኦኬ ፍጥረታት ሲፈጠሩ ወይም በስጋ ሲገለጥ አይደለም። ኦኬ የአጥቢያ ኮከብ ሳይፈጠሩ ወይም ደግሞ ሳይወለዱ ከእኔ ከሆድ ወለድኩ ይላል። ከባህሪ የአብ የባህሪ ልጁ ነው ማለት ነው። ይሄ መጽሐፍ ቅዱስ በሚገባ ይናገራል። ከዘላለሙ እንደሆነ የአብ የወልድ መንፈስ ቅዱስ ህላዌያቸው መገለጡም እንደዚያ ማለት ነው። መገለጡም እንደዚያ ማለት ሶ እግዚአብሔር በእንደዚህ አይነት መልኩ ተገልጦ ነበረ በብሉይ ኪዳን። አልተገለጠም ካልን ግን ስላሴንም ልንክድ ስለምንችል ማለት ነው። እነሱ አሁን ምንድነው የሚጠይቁት? ኦኬ በብሉይ ኪዳን የነበረው አምላክም ኢየሱስ ክርስቶስ ከነበረ ስለዚህ እስራኤላውያን እንዲህ ይሁኑ ምናምን እያለ አዟል። ስለዚህ ሰዎች እንዲገደሉ ያደርግ ነበረ የሚል አይነት ጥያቄ ነው የሚያነሱት አይደለ? ግሪጎሪ ኦፍ ታቴቭ የሚናገረው ነገር አለ። አሁን ይሄ ግድያና ይሄ ፍርድ አሁን አንድ ምንድነው ለምሳሌ ጉድ ፎር ኢቪል እና ኢቪል ፎር ጉድ የሚባል ጀጅመንት አለ። ምን ማለት ነው? መልካም ነገር ለመልካም ነገር መልካም ላደረገ መልካም መክፈል አንድ ጀጅመንት አለ። መጥፎ ላደረገ ደግሞ መልካም መክፈል። ኦኬ ይሄ ደግሞ የፍቅር መለኪያ የእግዚአብሔር የፍቅሩ መለኪያ ነው። እግዚአብሔር ግን በፍጹም ሊያደርገው የማይችለው ምንድነው? ኢቪል ፎር ጉድ ማለት ነው። ጥሩ ላደረገ መጥፎ ግን እግዚአብሔር አይከፍልም ማለት ነው። እሱ ነው ይሄ ፍትህ ጎደል አይነት ነገር ፍርድ መፈጸም ማለት ነው። እግዚአብሔር በፍጥረቱ ላይ ወይም ደግሞ ኃጢአት በሚሰራው ላይ አይፈርድም ወይም ደግሞ አይቀጣም ማለት አይደለም። ኦኬ አይቀጣም ወይም ደግሞ አይፈርድም ማለት አይደለም። ወይም ደግሞ ሰዎች ሲያጠፉ እግዚአብሔር ምንም አያደርጋቸውም ማለት አይደለም። እውነተኛ ዳኝነቱ እኛ ምንክድ ስላልሆንን ማለት ነው። የእግዚአብሔር እውነተኛ ዳኝነት አንክድም። እውነት ነው ፍቅር ነው ስንል እውነተኛ ዳኝነቱንም እየካድን አይደለም ማለት ነው። እውነተኛ ዳኝነቱ በፍጹም አንክድም። በብሉይ ኪዳን እንግዲህ በጣም ብዙ ታሪኮች ተፈጽሟል። ነገር ግን አሕዛብም ክፉ ነገር ሲያደርጉ ወይም ደግሞ በእስራኤላውያን ያደረጉባቸውን ክፉ ነገር እግዚአብሔር ሲመልስባቸው ወይም ደግሞ ያደረጉትን ክፋት ሲመልስ ግን መጽሐፍ ቅዱስ ላይ ተጽፏል። ለምን? እግዚአብሔር የሚወዱትን የሚጎዳ እሱ ደግሞ እንደሚጎዳቸው ለማሳየት ማለት ነው። ኦኬ ከዛ በተረፈ ያልተጻፉ ብዙ የእግዚአብሔር ምሕረቶች ብዙ የእግዚአብሔር ቸርነቶች ግን ሳይጻፉ ቀርተዋል ማለት ከፍጥረት ጀምሮ እስከ ክርስቶስ መምጣት ድረስ እግዚአብሔር ያደረጋቸውን ቸርነቶች ርኅራኄዎች በወረቀትም ተጽፎ ስለማያልቁ ብዙ ሳይጻፉ ትመለከቷቸዋላችሁ። ነገር ግን የሰዎች ክፋት በሚያይልበት ሰዓት እግዚአብሔር የቀጣቸውን ቅጣት ግን ተጽፏል። ለምን? ክፋት ለሚያደርግ ደግሞ እግዚአብሔር እውነተኛ ዳኛ እንደሆነ ፍርድም እንደሚሰጥ ለማሳየት ማለት በብሉይ ኪዳን። አሁን ሐዲስ ኪዳን ላይ መተን ግን ክርስቶስ ሰዎች ግደሉልኝ ብለው ግን ትእዛዝ አልሰጠም ነው። ኦኬ ሲቀጥል በብሉይ ኪዳን የነበረው ሕግ የስጋ ሕግ ተብሎ ነው የሚታወቀው። ወይም ደግሞ የስጋ ሕግ ምን ማለት ነው? ኦፍ ኮርስ የሰው ልጅ ሁሉ ከእግዚአብሔር ተለይቶ የዲያብሎስ ባሪያ የነበረበት ዘመን ነው 5500 ዘመን። ስለዚህ ሁሉም ፍርዶች ከስጋ ጋር የተያያዙ ናቸው። በብሉይ ኪዳን ስንመለከት በመንፈሳዊም በዓለማዊም ነገር ስትመለከቱ ስጋዊ ናቸው አብዛኞቹ። ኦኬ ስጋዊ ሕግ ተብለው ይታወቃሉ። ይሄ ለምሳሌ ኃጢአት የሰራ ሰው ኢሚዲየት ለእግዚአብሔር አምላክ በለምጽ ሲመታው ትመለከታላችሁ። ኦኬ ኦልሬዲ በመንፈስ ከእግዚአብሔር ወይም በነፍሳቸው ከእግዚአብሔር የተለዩ ስለሆነ የዲያብሎስ ባሪያ ሆኖ ስለነበረ ማለት ክርስቶስም የመጣው ከዚህ የዲያብሎስ ባርነት ወደ ልጅነት ሊመልሰን ስለሆነ ልክ ገላትያ ምዕራፍ 5 እናንተ ምንድነው
አስቀድሞ በምንድን እንደነበሩ የብሉይ ኪዳን ሰዎች ሲናገር ገላትያ ምዕራፍ 5 ሐዋርያ ቅዱስ ጳውሎስ በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ አይደለም የሚል እዚህ በባርነት ቀንበር ውስጥ ነበርን። የየትኛው ባርነት ቀንበር ውስጥ? የዲያብሎስ። ስለዚህ የነፍስ ቅጣት ብዙ ጊዜ የማትመለከቱ ሁሉም በነፍስ የት ስለሚወርዱ ወደ ሲኦል ይወርዱ ስለነበር ሁሉም ቅጣቶች ከስጋ ጋር የተገናኙ ነበር። እዚህ ኃጢአትም ቢሰራ በለምጽ ይመታል። ኦኬ በደል ሲፈጽም ኢሚዲየትሊ እዛው ይቀጣዋል እግዚአብሔር፣ በእባብ በምናምን ይቀጣቸዋል። ኦኬ ስጋዊ ህግ ስለነበረ ማለት ነው። ልክ እንደዚያው በእስራኤል ህዝብ ላይ ለሚነሱ ኦኬ የእስራኤል ህዝብን ለማጥቃት የሚመጡ ህዝቦችንም እግዚአብሔር አምላክ በእስራኤላውያን ላይ አድሮ ምን ያደርጋቸዋል? እነሱን ሊቃወሙ የመጡ የእግዚአብሔር ህዝቦችን ሊያጠቁ የመጡትን እግዚአብሔር አምላክ ተዋጊያቸው ነው፣ ይከላከልላቸዋል። አለ ኦኬ አማሊቃውያን እስራኤላውያን ሊያጠፉ ሲመጡ ኦኬ ጣዖቶቻቸውን ይዘው ማለት ነው። እግዚአብሔር አምላክ ደግሞ የጣዖቶቻቸውም የእነሱንም ጌታ እንደመሆኑ መጠን ሺህ ሆነው ቢመጡ እንኳን ያጠፋቸዋል። በቃ ይሄ የእግዚአብሔር ኃያልነት እና ደግሞ የእግዚአብሔር ህዝብ እግዚአብሔር ህዝቡን እንዴት እንደሚጠብቅ ለማሳየት ማለት ነው። ይህ የሚያደርገው ግን በእግዚአብሔር መንገድና ትእዛዝ እስከሄዱ ድረስ ነው። እስራኤላውያን ከእግዚአብሔር ህግና ትእዛዝ ሲወጡስ ይመጣሉ አሕዛብ እነሱንም እስራኤላውያንንም ጭምር ይገዟቸዋል ማለት። ለዛ ነው 400 ምናምን ዘመን እስራኤላውያን በግብጽ ባርነት ውስጥ ነበሩ አይደል?